ሰላም ሰላም አድማጮቼ እና ተመልካቾቼ እንደምን ዋላችሁ እንደምን ቆያችሁኝ። ዛሬ ምን ይዤላችሁ መጣሁ መሰላችሁ? በየዜና ማሰራጫ በተለይ በማህበራዊ ሚዲያ ላይ ሐኪሞች ጥያቄ አንስተዋል። ጥያቄያቸው ክብራችን ይመለስ የሚል ነው እና በቪዲዮ ላይ ደግሞ እያሳየኋችሁ ያለሁት የሐኪሞችን ፎቶ ወይም ቪዲዮ ሳይሆን ዳቦ ነው እያሳየኋችሁ ያለሁት ማለት ነው። ይሄ የምትመለከቱት በቪዲዮ ላይ የምትመለከቱት ዳቦ ዋጋው 10 ብር ነው። በግራም ደግሞ ስንት ነው? ከ80 እስከ 100 ግራም ነው። መስታወት ላይ ግን 80 ግራምም አይደርስም። እና አንድ ሰው ከኒውትሪሽን አንጻር ባላንስ ዳይት ማግኘት አለበት ተብሎ ይታመናል። ባላንስ ዳይት የሚባሉት ፕሮቲን፣ ካርቦሃይድሬት፣ ሊፒድ፣ ሚኔራሎችን፣ ቫይታሚኖችን እና ውሃን እንዲሁም ራፌጅ የሚባለውን ሁሉን ያካተተ ምግብ መሆን ያለበት ማለት ነው። አሁን እንግዲህ ተመልከቱት። አንድ ሐኪም ኦልሞስት እድሜውን መማር ያስከብራል እንጂ መማር አያዋርድም። መማር ለሀገር ክብር ነው። የተማሩ ሰዎች ለሀገር ሀብት ናቸው። የተማሩ ሰዎች ለሀገር ሸክም አይደለም። ሀገር የምታድገው ሀገር የምትለውጠው በተማሩ ሰዎች ነው። እና ወደ ዋናው ጉዳይ ስንመጣ ዳቦ ጥያቄ ነው ያለባቸው ማለት ነው። ተመልከቱ እንግዲህ ይሄ ዳቦ 10 ብር ነው ብያቸዋለሁ። ይሄ ዳቦ 10 ብር ነው። አንድ እድሜው እንግዲህ ገምቱ መደበኛ እንቅስቃሴ የሚያደርግ እድሜው ከ15 ዓመት በላይ የሆነ ሰው መደበኛ እንቅስቃሴ የሚያደርግ ከሆነ በቀን የሚያስፈልገው የካሎሪ መጠን አለ። ያንን የካሎሪ መጠን ለማግኘት የሚፈልግ ከሆነ አንድ ሰው ትዝ ሚኒመም የዚህን ዳቦ በቁርስ 3 ማግኘት አለበት። ሚኒመሙ ማለት ነው። ምሳ 3 ማግኘት አለበት። መክሰስን እንዝለልና አራት ማግኘት 3 ማግኘት አለበት ማለት ነው። በአጠቃላይ ስንት ዳቦ ማለት ነው? 9 ዳቦ ማለት ነው። 9ኙን ዳቦ ደግሞ አንድ እንዲሁ ዝም ብለን የምንጨምርበት 10 ዳቦ አካባቢ ማለት ነው። 10 ዳቦ ስንት ነው ማለት ነው? 100 ብር ነው ማለት ነው። ዳቦ ደረቅ አይበላም። ለዳቦ ማወራረጃ ያስፈልጋል፣ መበያ ያስፈልገዋል። እነዚያን ለማድረግ ደግሞ ለመበያት ተመሳሳይ 100 ብር ሊያወጣ ነው ማለት ነው። ስለዚህ 200 አካባቢ ወጪ ሆነ ማለት ነው። በ100 ብር መበያ ይገኛል እያልኩኝ አይደለም፣ ግን ዝም ብለን ትንሹን የወረደውን የህይወት ደረጃ እንኳን ብንለካ 100 ብር ያስፈልጋል ለማስፈልጌ ነው። እንግዲህ አጠቃላይ 200 ብር አወጣ ማለት ነው። ሰው ነው በቀን ያሰበ ካርድ ያስፈልገዋል አንድ ሰው ማለት ነው። ምክንያቱም ካርድ የምንጠቀሙ ከሰዎች ጋር ያለን ኮሚኒኬሽን ለማዳበር፣ ከሰዎች ጋር ያለውን ኮሚኒኬሽን ለመጨመር፣ እንዲሁም ኢንተርኔት ያስፈልገናል። ዓለም ለምን እየተካሄደ እንደሆነ ለማወቅ ያስፈልገናል። እውቀትን ለማዳበር ያስፈልገናል። ስለዚህ ለኢንተርኔት 10 ብር ወይም ለስልክ አገልግሎት 10 ብር በየቀኑ እናወጣለን ብላችሁ አስቡ አድርጉ። ስለዚህ ስንት ደረሰ ማለት ነው? 10 ብር አካባቢ ለማለት ነው። ትራንስፖርት አለብን ብላችሁ አስዩ አድርጉ። እነዚህ ወጪዎች ሲደመሩ ቢያንስ በቀን 50 ብር አካባቢ ያስፈልገናል ማለት ነው። አጠቃላይ ስንት ደረሰ ማለት ነው? 250 ደረሰ ማለት ነው። ሌላው የቤት ኪራይ አለ፣ ሶሻል ላይፍ አለ፣ ብዙ ነገሮች አሉ። እዛ ደግሞ 50 ብር መድቡ ማለት ነው። አጠቃላይ ስንት ሆነ ማለት ነው? 100 ብር ነው። ከቀደሙ 200 ጋር ሲደመር 300 አካባቢ ደረሰ ማለት ነው። ይሄ ብር ማለት ነው። 300 ደግሞ እንግዲህ በወር አባዙት 9000 ብር ነው ማለት ነው። አንድ ጀማሪ ሐኪም በተጣራ በእጁ የሚገባው ወደ 9065 ብር አካባቢ ነው። በዓለም አቀፍ ደረጃ ሂውመን ዲቨሎፕመንት ኢንዴክስ የሚባል መለኪያ አለ። ከነዛ ከኢንዲኬተሮቹ መካከል አንደኛው ጤናማ ማህበረሰብን መገንባት ነው። እንግዲህ ሐኪሞች እዚህ ጋር ስፔሲፊካሊ ስለ ሐኪሞች እያወራሁ ነው እንጂ ሁሉንም የሚመለከት ነው። አስተማሪዎችን ይመለከታል፣ ሁሉንም ፖሊሶችን፣ ወታደሮችን፣ ሁሉንም ህብረተሰቡ በቅንነትና ኃላፊነት የሚያገለግሉትን ሁሉንም የሚመለከት ጥያቄ ነው እያነሳው ያለሁት ማለት ነው። እና ድጋፌንም እየሰጠው ያለሁት ማለት ነው። እንግዲህ ቅድም ሐኪሞቹ ይበላሉ ብዬ ያሰብኳችሁ ዳቦ ነው። ግን ዳቦ ተበልቶ እንዴት እንደሚኖር ሁላችንም እናውቃለን። ዳቦ ከባድ ነው። ስለዚህ የሐኪሞች ጥያቄ ለግዠሪ ወይም የቅንጦት ጥያቄ አይደለም። እንደ ዜጋ በልቶ ማደር፣ እንደ ዜጋ የመኖሪያ ቤት ጥያቄ፣ እንደ ዜጋ አገሪቱ ከምታፈራው ሀብት ፍትሃዊ የሆነ የሀብት ክፍፍል ነው እየጠየቁ ያሉት ማለት ነው። ስለዚህ ጥያቄያቸው ተገቢና አስፈላጊ ነው ማለት ነው። ጥያቄያቸውን ፖለቲሳይዝ ማድረግ ተገቢ አይመስለኝም። ሐኪሞች አያስፈልጉንም፣ መምህራኖች አያስፈልጉንም፣ ፖሊሶች አያስፈልጉንም፣ ወታደሮች አያስፈልጉንም፣ ሲቪል ሰርቫንት አያስፈልገንም፣ የግብርና ባለሙያ አያስፈልገንም። አገር እንዲሁ የምትበለጽግ አይመስለኝም።
አገር እንድትበለጽግ የሚፈለግ ከሆነ አገር የምትበለጽገው ያላትን በመናቅ የተማሩ ዜጎቿን በመናቅ በማዋረድ አትበለጽግም። አገር የምትበለጽገው የተማሩ ዜጎቿን በማክበር ከፍ ከፍ ማድረግ፣ ያልተማሩ ዜጎቿን ደግሞ እውቀትን እንዲሹ እውቀትን እንዲፈልጉ በማድረግ ነው። ስለዚህ ቱ ቢ ሆነስት መንግስት ፌር ሆኖ በፌርነስ ነው ይህን ጥያቄ መመለስ ያለበት ማለት ነው። አንዳንዴ ቴስት ይደረጋል እኮ ህይወት ማለት ነው። እስቲ ሚኒስትሮች ውረዱና አንድ ሐኪም የሚኖረውን ላይ እስቲ ቴስት አድርጉት። በ10,000 ብር ወይም በ15,000 ብር ደሞዝ 1 ወር ለመኖር እስቲ ቴስት አድርጉ፣ ቻሌንጅ አድርጉ። ከዛ በኋላ የነዚህ የመምህራኖችም ወይም የሐኪሞች ጥያቄ ተገቢ ነው አይደለም ብላችሁ ፍረዱ። ይህን ድል የሰጣችሁ እግዚአብሔር ነው። ለዚህ ዙፋን ላይ ያስቀመጣችሁ እግዚአብሔር ነው። ስለዚህ ፍርዳችሁ ቅንና የጽድቅ መሆን አለበት። ቢካዝ እያንዳንዱ ኃላፊነት የሚመጣው ከምን ጋር ነው ማለት ነው? ዊዝ ሪስፖንሲቢሊቲ ነው ማለት ነው። ስለዚህ ለመምህራኖች፣ ለሐኪሞች እንድረስላቸው ፕሊዝ። ይህን ዳቦን ያጡት ማለት ነው። ይህም እኔ ቅድም ባሰለው ስሌት መሰረት እኮ ዳቦ በትክክል ማግኘት አልቻለም። ለህፃናት እንኳ ይሄ ዳቦ አይሆንም። እንግዲህ ሚኒመም ሌቭል ኦፍ ላይፍ ነው እኔ ነገርኳቸው ማለት ነው። ስለዚህ 10,000 ብር በቂ ነው ብላችሁ የምታስቡ ማለት ተሳስታችኋል የመንግስት አካላት። ስለዚህ ለሐኪሞች እንድረስላቸው፣ ለመምህራን እንድረስላቸው። ወደድን ጠላንም ኦፍኮርስ 130 ሚሊዮን የኢትዮጵያ ህዝብ ለኢትዮጵያ ያስፈልጋታል። ሁሉም ለኢትዮጵያ ጠቃሚ፣ ለኢትዮጵያ የቁርጥ ቀን ልጆች ናቸው። ግን ልጆቻችንን አንናቅ፣ ባለሙያዎችን አንናቅ፣ እናክብራቸው። ስለዚህ መምህራንም፣ አስተማሪዎችን፣ ዶክተሮችን፣ ወታደር ሁሉም ያስፈልጉናል። ስለዚህ ለሁሉም ፍትሃዊ የሀብት ክፍፍል ያስፈልጋል። ኢትዮጵያ የምትበለጽገው በሐኪሞች ነው። ኢትዮጵያ የምትበለጽገው በመምህራን ነው። ኢትዮጵያ በሁሉም ቅን አገልጋዮቿ የምትበለጽገው። ስለዚህ ሐኪሞችን እንደግፋለሁ። ከሐኪሞች ግን